የረነው ተቆያ ስሎሜ ተሲቋት ዶጋዲ ሆንችጋ ሐዋሳ ምልክት የሆኑት ማሚላና ኪችኒ ተጣሉ። ኤልኤል ያባ አዲስ አበባ እንዲሁም ሐዋሳ ቤሌማና ሌሎችን ስራዎችን በጋራ በመስራት የምናውቃቸው ማሚላና ኪችኒ በማህበራዊ ሚዲያ ገጾቻቸው መሰዳደባቸው ማህበራዊ ሚዲያውን እያስገረመ ይገኛል። የሐዋሳ ምልክት ተደርገው የሚወሰዱት እነዚህ ድምፃውያን በጋራ ሲሰሩም ባለመግባባት ተለያይተው የየግል ስራቸውን ይሰሩ እንደነበረ እናስታውሳለን። አሁን ጸቡ አገርሽቶ ለዚህ ያበቃቸው ነገር በውል ባይታወቅም ስድቡን ግን እየተመላለሱ ይገኛሉ። ጥቁር እንቋ ኤልሳቤጥ ስራ ጀምራለች። በተፈጥሮ ውብ ቆዳዋና በልዩ ግርማ ሞገሷ የምናስታውሳት ኤልሳቤጥ የአዲሱን ትውልድ የኢትዮጵያ ሞዴሎች በኩራት ትወክላለች ተብሎ የሚታመንባት ናት። በሁሉም የምትሳተፍባቸው የብራንድ ዘመቻዎች የኢትዮጵያ ባህልን፣ ልዩነትንና ልቀትን ለዓለም ታስተዋውቃለች ተብሎ ይታመናል። ኤልሳቤጥ በቢኤን አድቨርታይዚንግ በታዋቂው በጎ አድራጊ ማስተር አብነት ከበደ ጋር በመተባበር ነው ይህ ፕሮጀክት እየተከናወነ የሚገኘው።